የጉድ ሀገር መቼስ እንግዲህ መስከረም ምንድነው? ጉድ ሳይሰማ መስከረም አይጠባ አይደል ነገሩ። እንግዲህ ይሄው መከረኛ ደሞዝተኛና እንግዲህ ተከራይ ግለሰብ መከራውን ሊበላው ነው ማለት ነው። በዛሬው ዕለት ማለትም እንግዲህ የገቢዎች ሚኒስቴር ከኪራይ ቤት በተለይ ግብር ለመሰብሰብ ባቀደው መሰረት እንግዲህ አዲስ ይፋዊ መረጃ ማለትም ሕግ አውጥቷል ማለት ነው። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህንን ቻናል እንግዲህ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። በዛሬው ቪዲዮአችን ደግሞ እንግዲህ የገቢዎች ሚኒስቴር ከኪራይ በሚገኝ ገቢ ላይ ከፍተኛ የሆነ እንግዲህ አዋጅ ጥሏል ማለት ነው። እሱንም የምንነግራችሁ ይሆናል ማለት ነው። ለቻናላችን ግን አዲስ ከሆናችሁ ቻናልን ሰብስክራይብ እንዲሁም ደግሞ ቪዲዮውን ሼር ማድረጋችሁን አትርሱ ማለት ነው። ምክንያቱም አዳዲስ ትኩስ እና እንዲሁም ደግሞ ወቅታዊ መረጃዎችን በዚህ ቻናል የምንለቅ ይሆናል ማለት ነው። እናንተ የሚጠበቅባችሁ ቻናሉን ሰብስክራይብ አድርጎ መከታተል ብቻ ነው ማለት ነው። በዛሬው ዕለት እንግዲህ አዲስ ነገር ተሰምቷል ማለት ነው። በተለይ ከገቢዎች ሚኒስቴር አካባቢ የወጣው መረጃ በጣም እንግዲህ አሳሳቢ ነው ማለት ነው። በተለይ ደግሞ እንግዲህ ለአከራዮች ሳይሆን ለተከራዮች ትልቅ እንግዲህ ተጽዕኖ የሚያሳድርና እንዲሁም ደግሞ ከፍተኛ ጫና የሚያሳድር ይመስላል ማለት ነው። ስለዚህ የገቢዎች ሚኒስቴር ምንድን ነው ያወጣው? ምንድን ነው እንግዲህ ያስተላለፈው መልእክት ወይም ደግሞ ያስተላለፈው መረጃ የሚለውን ስንመለከት ማለት ነው። በዛሬው ዕለት ማለትም እንግዲህ ህዳር 9 2018 ዓመተ ምህረት የገቢዎች ሚኒስቴር እንግዲህ በ2017 ዓመተ ምህረት በጸደቀው አዋጅ መሰረት እንግዲህ አዲስ ከኪራይ በሚገኝ ገቢ ላይ እንግዲህ ትልቅ የሆነ አዋጅ ጥሏል ማለት ነው። ስለዚህ እንዲህ ይላል ማለት ነው። ከኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆን መጣኔዎች ይላል ማለት ነው። ህዳር 9 ቀን 2018 ዓመተ ምህረት የገቢዎች ሚኒስቴር ምን ይላል ማለት ነው? የፌዴራል የገቢ ግብር አዋጅን ለማሻሻል በወጣው አዋጅ መሰረት ወይም ደግሞ አዋጅ ቁጥር 1395/2017 ዓመተ ምህረት ላይ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆን የግብር ምጣኔዎች ተቀምጠዋል ይላል ማለት ነው። እነኚህ በግለሰቦች ኪራይ ገቢ ላይ ተፈጻሚ የሚሆኑት ምጣኔዎች የሚከተሉት ናቸው ይላል ማለት ነው። ስለዚህ እንግዲህ በሰንጠረዡ የተመለከቱት ዓመታዊ ግብር የሚከፈልበት የኪራይ ገቢ በብር ተቀምጧል። የኪራይ ገቢ ግብር መጠን ወይም ደግሞ በፐርሰንት ተቀምጧል ማለት ነው። ተቀናሽ መጠን የሚል እንግዲህ ተቀምጧል ማለት ነው። ስለዚህ ዓመታዊ ግብር የሚከፈልበት የኪራይ ገቢ ግብር በተለይ ደግሞ የመጀመሪያው ከ0 እስከ 24,000 ብር የሚከራይ ወይም ደግሞ የኪራይ ገቢ ያላቸው ሰዎች የኪራይ ገቢ ግብር ምንም አይነት 0% ይሆናል ማለት ነው። ተቀናሹ ደግሞ አሁንም 0 ብር ይሆናል ማለት ነው። ሁለተኛ ደረጃ የምንመለከተው እንግዲህ ዓመታዊ ግብር የሚከፈልበት የኪራይ ገቢ በብር ሲሰላ ከ24,001 ብር እስከ 48,000 ብር እንግዲህ ያለ ገቢ 15% ገቢ ግብር ይጣልበታል ማለት ነው። ከዚህም ውስጥ ተመላሽ ወይም ደግሞ ተቀናሽ ስንት ይሆናል? 3600 ብር ይሆናል ማለት ነው። በሶስተኛ ደረጃ ከ48,001 ብር እስከ 84,000 ብር ድረስ ያለ ኪራይ እንግዲህ የኪራይ ገቢ ግብር መጠን 20% ይሆናል ማለት ነው። ተቀናሽ መጠን ደግሞ 6,000 ይሆናል ማለት ነው። በአራተኛ ደረጃ የምንመለከተው 84,001 ብር እስከ 120,000 ብር ያለ ተከራየ ማለት ነው። 25% የኪራይ ገቢ ግብር ይጣልበታል። ከዚህም ውስጥ 10,200 ተቀናሽ መጠን ይሆናል ማለት ነው። በሚቀጥል ደግሞ እንግዲህ ከ120,001 ብር እስከ 168,000 ብር ያለ እንግዲህ ኪራይ ማለት ነው። የኪራይ ገቢ ግብር መጠን 30% ይሆንና ተቀናሽ መጠን ደግሞ 16,200 ይሆናል ማለት ነው። በመጨረሻ ላይ እንግዲህ ከ168,000 በላይ የሆነ እንግዲህ የኪራይ ገቢ ግብር 35% ይሆንና ተቀናሽ ደግሞ 24,600 ይሆናል የሚል መረጃ ነው እንግዲህ ያስተላለፈው ማለት ነው። ይህንን መረጃ ስንመለከት ደግሞ ምን ተጽዕኖ ሊፈጥር ይችላል የሚለውን መመልከት እንግዲህ በጣም ወሳኝ ጉዳይ ነው ማለት ነው። በተለይ ደግሞ አሁን ላይ ወይም
በተለይም ደግሞ ከመስከረም 1 ጀምሮ መንግስት ለመንግስት ሰራተኞች ወይም ደግሞ ሲቪል ሰርቫንት ምንድነው ደሞዝ ማሻሻያ ወይም ደግሞ ማስተካከያ አድርጎ ነበር ማለት ነው። እችኑ ተከትሎ እንግዲህ ያው ብዙ እንግዲህ ወጪዎች በዝተውባታል ወይም ደግሞ በየአቅጣጫው እንግዲህ አንዳንድ የማይጨምር ጉዳይ የለም ማለት ነው። ከዚህም ጋር እንግዲህ መንግስት ራሱ ሊወስዳት ያሰበ ይመስላል ማለት ነው። ምክንያቱም አሁን ገቢ ግብር ላይ ወይም ደግሞ የኪራይ ግብር ላይ መጣል ወይም እንግዲህ ከዚህ በፊት ያሉት እንግዲህ የመሬት ግብር አለ ስለዚህ እንግዲህ በተለያየ ምክንያት ያው የጣራ ግብር እንዲሁም ደግሞ የመሬት ግብር እንዳለ ይታወቃል ማለት ነው። ይህንን እና መሰል ጉዳዮችን እንግዲህ ያው መንግስት ይህንን ሲጥል ግን በተለይ ደግሞ ማንን ይጎዳል የሚለውን ማየትና መገንዘብ ያስፈልግ ነበር ማለት ነው። ያው እንግዲህ ለእንትን ገበያ ለመረጋጋት እንግዲህ ምንድነው የገበያ መረበሽ ለሌባ ይመቻል ነው ነገሩ። ያው እችን ተጨመረች ተብሎ እንግዲህ ያው በተለይ ደግሞ ተከራይ ማህበረሰቡ በጣም በእጅጉ እንደሚጎዳና በተለይ ደግሞ በጣም ዝቅተኛ ገቢ ያላቸው በተለይ ትንሽ ደሞዝ የሚሰሩ ሰዎች በጣም አስቸጋሪ ሁኔታ ሊወድቁ ይችላሉ ማለት ነው። ስለዚህ ይሄንን እንግዲህ ያው ግብር መጣሉ ተገቢ ነው። ግን ነገር ግን ያው ማንን ይጎዳል ነው አከራዩን ነው የሚጎዳው ወይስ ተከራዩን ነው የሚለውን በጣም ትልቅ ጉዳይ ሊሆን ይገባል ማለት ነው። ለማንኛውም እንግዲህ መረጃ ተላልፏል ማለት ነው። ስለነበረ ቆይታ ከልብ እያመሰገን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሌሎች አዳዲስ መረጃዎች ሲወጡ እንዲሁም ደግሞ ከተአማኒ ምንጮች እንግዲህ እየሰበሰብን እያየን እንግዲህ ለእናንተ የምናደርሳችሁ ይሆናል ማለት ነው። በያላችሁበት ሰናይ ቀን